እዚህ ዩቲዩብ ቻናል ላይ በተለያየ ጊዜ ስለ ዩቲዩብ የተለያዩ ቪዲዮዎችን ሰርቼ የላችኋለሁ። ዛሬ ይዤላችሁ የመጣሁት ግን እስከዛሬ ከሰሩላችሁ ቪዲዮዎች በአይነቱ ለየት ያለ እንዲሁም ደግሞ ዲፕ ዲቴይልድ የሆነ ምናልባትም ይህንን ቪዲዮ ያየ ሰው ከዚህ በኋላ ዩቲዩብ ላይ ምንም አይነት ችግር ሳይገጥመው ዩቲዩብን ፉሊ አንደርስታንድ አድርጎ መስራት የሚያስችለውን ኮርስ ነው ይዤላችሁ የመጣሁት። ይህንን ዛሬ የማስተምራችሁን ኮርስ ምናልባትም እኔ ወደ ገንዘብ ልቀይረው ብዬ ባስብ ወይም ደግሞ የመሸጥ እቅድ ቢኖረኝ ከ$35 እስከ $40 ላስከፍላችሁ የሚችለውን በጣም የሚጠቅም ኢንፎርሜሽን ነው የምነግራችሁ። ማለትም ከ5000 እስከ 6000 ብር በእያንዳንዱ ሰው ፔይ ሊያስደርጋችሁ የሚችል ከዛም በላይ ቫሊዩ ያለው ወርዚ የሆነ ኮርስ ነው የምሰጣችሁ። ስለዚህ ይህንን ቪዲዮ እስከ መጨረሻው የተከታተለ ሰው ብቻ ዛሬ ስለ ዩቲዩብ ሁሉ ነገሩን አውቆ ይመጣል ማለት ነው። እኔ በዚህ ቪዲዮ የምነግራችሁን ኢንፎርሜሽን ፉሊ አንደርስታንድ ማድረግ የቻለ ከዩቲዩብ ጋር ምንም አይነት ችግር ሳይገጥመው ፉሊ መስራት ይችላል ማለት ነው። ዩቲዩብንም በአጭር ጊዜ ማሳደግ ይችላል። ምናልባትም እኔ ኮንቴንት መስራት ከጀመርኩበት ጊዜ ጀምሮ ስለ ዩቲዩብ በዚህ ደረጃ ዲቴይልድ የሆነ ቪዲዮ ሰርቼ አላውቅም። እስከዛሬ ራፍ የሆነ ኢንፎርሜሽን ነው የምነግራችሁ። የዛሬ ኮርስ ትንሽዬ ረዘም ይላል፣ ነገር ግን የዩቲዩብን ጉዳይ እዚህ ጋር ጨርሰ ነው እንወጣለን። ዩቲዩብን ሙሉ በሙሉ አንደርስታንድ አድርጋችሁት እንድትወጡ የሚረዳችሁ በጣም ጠቃሚ ኮርስ ስለሆነ ይህንን ቪዲዮ እስከ መጨረሻ መከታተላችሁ እንዳትረሱ። ዩቲዩብ ላይ ትላንት ከምስረታው ጀምሮ ዛሬ እንዲሁም ደግሞ ወደፊት በጣም ትልቅ ቫልዩ የሚሰጡት አንድ ነገር አለ። እሱም ዩቲዩብ ሪቴንሽን ይባላል። ዩቲዩብ ሪቴንሽን ሲምፕል በሆነ አማርኛ አንድ ኦዲየንስ የእናንተ ቪዲዮ ላይ ምን ያክል ሰዓት ይቆያል ወይም ደግሞ ኦዲየንሶቻችሁ የእናንተ ቪዲዮ ላይ ስንት ሰዓት ይቆያሉ፣ how long they stay tuned የሚለውን የሚገልጽልን ነው። ስለዚህ የአንድ ቪዲዮ ሪቴንሽን አደገ ማለት ቪዲዮ በጣም ቫይራል ነው ማለት ነው። ስለዚህ ለምንድን ነው ሪቴንሽን እንደዚህ ቁልፍ ቫልዩ ሊሰጠው የቻለ? በመጀመሪያ ደረጃ ዩቲዩብ ይህንን ሪቴንሽን በሁለት ፕራይሜሪ መንገዶች ትራክ ያደርገዋል። የመጀመሪያው ነገር አቨሬጅ ቪው ዱሬሽን የምንለው ነው። ይህ አቨሬጅ ቪው ዱሬሽን ማለት አንድ ቪዲዮ ከተሰራበት ሶርስ ቪዲዮ የገቡ ተመልካቾች ምን ያክል ደቂቃ በአቨሬጅ አይተውታል ማለት ነው። ይህንንም ካልኩሌት የሚያደርገው እንዴት ነው? ለምሳሌ የ15 ደቂቃ ቪዲዮ ቢኖረን ይህን የ15 ደቂቃ ቪዲዮ 100 ሰዎች ቢመለከቱት ከነዚህ 100 ሰዎች መካከል አቨሬጅ ስንት ደቂቃው ታየ? አንደኛው እስከ መጨረሻው ላይ ይችላል፣ አንደኛው ቶሎ ሊወጣ ይችላል፣ አንደኛው መሀል ላይ ሊወጣ ይችላል። ስለዚህ የነዚህን ሰዎች አቨሬጅ ሰርቶ ይህ 10 ደቂቃ ወይም 15 ደቂቃ ቪዲዮ አቨሬጅሊ 3 ደቂቃው ወይም ደግሞ 4 ደቂቃ ቪዲዮ ታይቷል ብሎ በአቨሬጅ ዱሬሽን መንገድ ያስቀምጥልናል። ይህ አንደኛው ትራክ የሚያደርግበት መንገድ። ሁለተኛው ደግሞ አቨሬጅ ፐርሰንቴጅ ቪውድ ነው። ይህ ማለት የቪዲዮው ስንት ፐርሰንት ታይቷል፣ እነዚህ አቨሬጅ ያዩላችሁ ሰዎች የቪዲዮአችሁን ስንት ፐርሰንት አይተውታል የሚለውን ካልኩሌት አድርጎ የሚያስቀምጥበት መንገድ ነው። ስለዚህ እነዚህን ሁለት ነገሮች እንደመነሻ ከወሰደ በኋላ የእኛን ቪዲዮ ሪቴንሽን ሬት ይሰጠዋል ማለት ነው። ስለዚህ ይህንን ሪቴንሽን ሬት ካልኩሌት ሲያደርግ አቨሬጅ ቪው ዱሬሽናችን ኦቨር ቶታል ቪዲዮ ሌንግዝ ወይም ደግሞ አክቹዋል ቪዲዮ ሌንግዝ ካልኩሌት ያደርገውና ሪቴንሽን ሬታችን ያስቀምጣል ማለት ነው። ስለዚህ ይህንን ሪቴንሽን ሬት ከፍ ወይም ደግሞ ዘቅ ሲል ዩቲዩባችን ትልቅ ኢምፓክት አለው ማለት ነው። በመጀመሪያ ደረጃ ስለ ሪቴንሽን ሬት አንደርስታንድ ያደረገ ሰው የዩቲዩብ ሁሉ ነገር ገብቶታል ያልኩበት ምክንያት ብሪፍ ላድርግላችሁ። ሪቴንሽን ሬት የምንለው ነገር ዩቲዩብ ላይ ዋናው ቁልፍ ነገር ነው። የመጀመሪያው አልጎሪዝማችን ፊውል የሚያደርግልን ዋናው ነገር እሱ ነው። የኛ ቪዲዮ ከፍተኛ ሪቴንሽን ሬት አለው ማለት ከፍተኛ የሆነ እይታ ታይቷል ማለት። ስለዚህ ብዙ ሰዎች እኛ ቪዲዮ ላይ በቆዩ ቁጥር ስክሪን ታይማቸውን ረጅም ጊዜ ባሳለፉ ቁጥር ዩቲዩብ የኛን ቪዲዮ ለብዙ ሰዎች እንደገና ፑሽ አድርጓል። ስለዚህ ለአልጎሪዝሙ ዋና ፊውል ወይም ደግሞ ቪዲዮአችን የሚያቀጣጥልልን ቫይራል እንዲወጣ የሚረዳልን ዋናው ነገር እሱ ነው። ሁለተኛ ደግሞ ከገንዘብ አኳያ ካያችሁት አንድ ሰው ቪዲዮአችሁን ለረጅም ጊዜ አየው ማለት ትልቅ ብር ታገኛላችሁ ወይም ደግሞ ከፍተኛ ተከፋይ ትሆናላችሁ ማለት። ምክንያቱም ዩቲዩብ የሚከፍላችሁ ዩቲዩባችሁ ላይ በታዩት አድቨርታይዞች መጠን ስለሆነ አንድ ሰው ቪዲዮአችሁን 15 ደቂቃ ሙሉን አየ ማለት በእነዛ 15 ደቂቃዎች ውስጥ ምናልባት 8 አዶችን አድ አድርጋችሁ ከሆነ 8ቱንም አዶች አይቷል ማለት ነው። ስለዚህ በ8ቱም ገንዘብ ሜክ ማድረግ ትችላላችሁ ማለት ነው። ነገር ግን ሁለተኛው ደቂቃ ላይ ይሄኛው ሰውዬ ቢወጣና ሪቴንሽን ሬታችሁ ዝቅተኛ ቢሆን ምናልባት በሁለት ደቂቃ ውስጥ አንድ ወይም ደግሞ ሁለት አድ ብቻ ነው ሊኖራችሁ የሚችለው። ስለዚህ አንድ ወይም ሁለት አድ አይቶ ይወጣል፣ ገንዘባችሁ ይቀንሳል ማለት። ስለዚህ ሰዎች ቪዲዮአችሁን እስከ መጨረሻው ባየው ቁጥር በመካከል ያሉትን ሁሉንም አዶች ያሉ፣ ስለዚህ የእናንተ ክፍያ ከፍ ይላል ማለት ነው። ሌላ ሶስተኛው ነገር ምንድነው? ኦዲየንሶቻችሁ ቪዲዮቻችሁን እስከ መጨረሻው አይተውታል ማለት ወደውታል ማለት ነው። ስለዚህ ተመልሰው ቻናላችሁ ላይ ይመጣሉ። ኮንሲስተንት የሆነ ኦዲየንስ እንድታገኙ ስለሚረዳችሁ ሪቴንሽን ሬት ቀላል አይደለም። ይህንን የነገርኳችሁ እንደ መንደርደሪያ ሀሳብ ነው እንጂ ዛሬ ልነግራችሁ የፈለኩት ነገር ከሪቴንሽን ሬት ጋር በተያያዘ ዴፊኒሽኑን አይደለም። ስለዚህ ይህ ሪቴንሽን ሬት የዩቲዩብ ዋናው ቁልፍ ነገሩ መሆኑን አንደርስታንድ ካደረጋችሁ ዛሬ 6 አይነት የሪቴንሽን አይነቶችና ከነዚህ የሪቴንሽን ፕሮብለሞች እንዴት እንደምትወጡ እንዴት ከፍተኛ ሪቴንሽን እንደሚኖራችሁ ክሊር በሆነ መንገድ አሳያችኋለሁ። በቀጥታ ወደ ኮምፒውተራችን ሂድ። ስለዚህ በቀጥታ ኮምፒውተራችን ላይ ከሄድን በኋላ የመጀመሪያው ነገር ዩቲዩብ ሪቴንሽን ማስተር ክላስ ነው። አሁን ያለነው
የዛሬው ቪዲዮ ሀርት ላይ ነው ያለነው፣ ማለትም ልቡ ላይ ዋናው ኮር ፖይንት ላይ ያለነው። ከዚህ በፊት የወጡ ሰዎች እኔ ከነገርኳቸው ኢንፎርሜሽን ምንም ጥቅም ሳያገኙ ነው ቪዲዮን ጥሎት የወጡት። ከዚህ በኋላ ያለውን ቪዲዮ የምትከታተሉ ሰዎች ግን ዋናውን የዛሬውን ቪዲዮ ጠቃሚ ኢንፎርሜሽን ማግኘት ስለምትችሉ በጥንቃቄ እንድትከታተሉ ይጠይቃሉ። ዩቲዩብ ላይ ሰክሰስፉል ለመሆን ሪቴንሽናችሁ ሃይ መሆን አለበት፣ ወይም ደግሞ ቪዲዮአችሁ ሲወድቅ ለምን እየወደቀ እንዳለ አንደርስታንድ ማድረግ ግዴታ ነው ማለት ነው። ስለዚህ ዛሬ ክሊር በሆነ መንገድ የማሳያችሁ የዩቲዩብ ሪቴንሽን ቺት ሺት ነው ማለት ነው። እንደነገርኳችሁ ከዚህ በኋላ ያለው ኢንፎርሜሽን ብቻ ነው እናንተ ሊጠቅማችሁ የሚችለው። ስለዚህ 6 አይነት የሪቴንሽን አማራጮች አሉ፣ የተለያዩ ሪቴንሽኖች አሉ። እነዚህን እያንዳንዱን ብሪፍ ኤንድ ላውድ በሆነ አማርኛ ክሊር አድርጌ ላስረዳችሁ። ኪዩሪየስሊ መካተላችሁ እንዳትረሱ። ከነዚህ መካከል አንደኛውና በጣም ብዙ የሚቸገርበት ይሄኛው ታይፕ ሪቴንሽን ሺት ነው። ስለዚህ ዩቲዩባችሁ ላይ አናላይቲክስ ፔጅ ላይ ገብታችሁ ኢንጌጅመንት የሚለውን ክሊክ ስታደርጉት ሪቴንሽን ሬት ብሎ ያመጣላችኋል። ሪቴንሽን ሬታችሁ ላይ የሚያሳያችሁ ግራፍ የተቀመጠው በዚህ መንገድ ከሆነ እዚህ ጋር በቀዩ እንደምታዩት ሲጀምር ሃይሊ ጀምሮ ነገር ግን ቀጥታ ወደታች እየተፈጠፈጠ እየወረደ የሚሄድ የሪቴንሽን አይነት ከሆነ ዩቲዩባችሁ ላይ የሚያሳያችሁ ይህ ባድ ሁክ የሚባለው የሪቴንሽን ታይፕ ነው ማለት ነው። ይህ ባድ ሁክ የምንለው ሪቴንሽን ምንድነው? ተምብኔላችሁ ላይ ያስቀመጣችሁት ኢንፎርሜሽን እና ተምብኔላችሁ ላይ የገባችሁላቸውን ፕሮሚስ ቪዲዮውን ሲከፍቱት ለሰዎች ቃላችሁን አልጠበቃችሁም ማለት ነው። ይህ ብዙ ጊዜ ዩቲዩብ ላይ በጣም ብዙ ሰዎች የሚያጋጥማቸው ችግር ነው። አይታችሁ ከሆነ ትኩረት ለመሳብ እከሌ ከከሌ ጋር ግንኙነት ሲያደርግ አገኘሁት ብለው ተምብኔላቸው ጋር ያስቀምጣሉ። ያንን ቪዲዮ ክሊክ የሚያደርግ ሰው እነዚህ ሁለት የተጠቀሱ ሰዎችን ግንኙነት ለማየት ብቻ ነው የሚገባው እንጂ ከገባ በኋላ ፖለቲካ ብታወሩት ሊያዳምጣችሁ አይችልም ማለት ነው። ስለዚህ ዩቲዩብ ላይ ስትሰሩ ታይትላችሁና ተምብኔላችሁ ላይ ፕሮሚስ የምታደርጉትን ነገር በመጀመሪያ በቪዲዮአችሁ ሁክ ማስቀመጥ ይኖርባችኋል ማለት ነው። ሁካችሁ ላይ እሱን ነገር ማስቀመጥ ካልቻላችሁ ኦዲየንሱ ቃል የገባችሁለትን ነገር ስለማያገኝ ቶሎ ቪዲዮአችሁን ዘግቶ ይወጣል ማለት ነው። የዚህ አይነት ነገር ሲከሰት ይህንን የምታዩትን ግራፍ ዩቲዩብ ሪቴንሽናችሁ ላይ ታገኙታላችሁ ማለት ነው። ስለዚህ ይህን ነገር ማስተካከል ይኖርባችኋል። ይህንን ነገር ለማስተካከል ዋነኛው መንገድ በቪዲዮአችሁ የመጀመሪያ 5 እስከ 10 ሰከንድ ድረስ ለሰዎች ዴሊቨር የምታደርጉትን ሪል ኢንፎርሜሽን ተምብኔላችሁና ታይትላችሁ ላይ ፕሮሚስ የገባችሁትን ነገር ለሰዎች ቶሎኑኑ ማድረስ ይኖርባችኋል ማለት ነው። እሱን ነገር ማድረስ ካልቻላችሁ ሰዎች ቪዲዮአችሁን ቶሎ ዘግተው ይወጣሉ። ዘግተው ሲወጡ ደግሞ ሪቴንሽን ሬታችሁ እንደዚህ ይወርዳል። ሪቴንሽን ሬታችሁ ከወረደ ቪዲዮአችሁ ለሰዎች ኢንቫይት አይደረግም፣ ቪው አይደረግላችሁም ማለት ነው። ሌላ ሁለተኛው ይህንን እዚህ ጋር የምትመለከቱትን አይነት ግራፍ ነው። የመጀመሪያዎቹን 1 ወይም 2 ቀናት ቪዲዮአችሁ በጣም ሃይሊ ከፍ እያለ ሄድና ከዛ እየቀነሰ 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 ይመጣል። ይህ ማለት ነው ሁካችሁ በጣም አሪፍ ነው። ቪዲዮአችሁ ላይ ስትገቡ ለሰዎች ካች ለማድረግ የተጠቀማችሁት ፓርት በጣም ቆንጆ ነው፣ በጣም ጠቃሚ ነው። ነገር ግን ይህንን የጠቀሳችሁትን ኢንፎርሜሽን ለሰዎች ቶሎ ፕሮሚሳችሁን መፈጸም አልቻላችሁም። ሁክ ካደረጋችሁ በኋላ በሌላ ወሬ ተንዛዝታችኋል ማለት ነው። ለምሳሌ እኔ እዚህ ጋር ስለ ዩቲዩብ ጠቃሚ ነገር ነግራችኋለሁ ብዬ ካስገባችሁ በኋላ ዩቲዩብ አካውንት እንዴት ክሬት እንደምናደርግ መጀመሪያ ላሳያችሁ ብዬ ብል ወዲያውኑ ሊቭ የምታደርጉ። ስለዚህ ጠቃሚውን ኢንፎርሜሽን ወዲያውኑ ከሁካችሁ ማስከተል ይኖርባችኋል ማለት። ስለዚህ ምንድነው እናንተ አቴንሽኑን እርን አድርጋችኋል፣ ነገር ግን ለሰዎች ልከፍሏቸው የሚገባውን ነገር ልሰጧቸው የሚገባውን ቫልዩ ቶሎ ስላልሰጣችኋቸው ሰዎች ቶሎ እየወጡ ነው ማለት። ስለዚህ የዩቲዩብ ሪቴንሽን ግራፋችሁ ላይ በቪዲዮቻችሁ መካከል ይህንን ነገር የምታዩ ከሆነ ይህ ነገር መስተካከል ይኖርበታል ማለት ነው። ይህ ካልተስተካከለ ሪቴንሽናችሁ ይወርዳል፣ ቪዲዮአችሁ ባለበት ቆሞ ይቀራል ማለት ነው። ስለዚህ ይህንን ነገር ለማስተካከል መጠቀም የሚገባችሁ ነገር ምንድነው? as soon as possible ለሰዎች ጠቃሚውን ኢንፎርሜሽን ዴሊቨር ማድረግ መጀመር አለባችሁ። ቪዲዮአችሁ ላይ ስትገቡ ዛሬ 10 ጠቃሚ የዩቲዩብ ታይትሎችን ልንገራችሁ ብላችሁ ከገባችሁ በኋላ ዩቲዩብ አካውንት ክሬት እንዴት ይደረጋላችሁ ከምታወሩ 10 ጠቃሚ ያላችኋቸውን ፖይንቶች ሊስት አድርጋችሁ ወዲያውኑ መሄድ ነው። ስለዚህ ሁካችሁን ከተናገራችሁ በኋላ ለሰዎች ጠቃሚ የሆነውን ወይም ደግሞ ዴሊቨር ማድረግ ያለባችሁን ኢንፎርሜሽን as soon as ዴሊቨር ማድረግ አለባችሁ ማለት ነው። ይህ ማለት ምን ማለት ነው? ዩዘሮቹ ክሊክ እንዲያደርጉላችሁ በተምብኔላችሁ በታይትላችሁ አሳምናችኋል። ነገር ግን ያዩት ነገር የሚፈልጉት ነገር ስላልሆነ ቶሎ መረጃው ሊሰጧቸው ስላልቻላችሁ ወዲያውኑ ድሮፕ አድርገው ወጣዋል ማለት ነው። ስለዚህ ይሄኛው ሁለተኛው የዩቲዩብ ቺት ሺት ታይፕ ነው ማለት ነው። እዚህ ጋር ያሳዩዋችሁ 6ቱ ቺት ሺቶች ሞስት ኮመንሊ ዩቲዩብ ላይ እነዚህ ናቸው አሉት። ከዚህ ውጭ የመፈጠር እድሉ በጣም ሬር ነው። እነዚህን አንደርስታንድ አድርጋችሁ ፊክስ ማድረግ ከቻላችሁ 6ቱንም ፊክስ ማድረግ ከቻላችሁ ዩቲዩባችሁ በቅርብ ጊዜ በጣም ቫይራል ይወጣል ማለት ነው። ሌላ ሶስተኛውና በጣም የሚገርመው ብዙ ጊዜ የሚያጋጥመው እኔ ራሱ በጣም ዩቲዩብ ቻናል ላይ በተደጋጋሚ እያየሁት የሚገኘው
የሪቴንሽን ቺት ግራፍ ነው ማለት ነው። ስለዚህ ይሄኛው ምንድነው በመጀመሪያ ቪዲዮአችሁ ሲጀምር ሃይሊ ይጀምራል። በደንብ እየታየ በደንብ ረጅም ሰዓት እያዩት ይጀምርና ካዩት በኋላ መካከል ላይ ብዙ ሰዎች መውጣት ይጀምራሉ። ከዛ ደግሞ እንደገና እዚህ ፓርት ላይ እንደገና ሌላ ብዙ ሰዎች ያዩታል። ወደ ኔክስት ብሎ አሳልፈው እዚች አካባቢ ላይ በደንብ ቆይታሉ። ከዛ ደግሞ ከ3ኛው ከ22 ደቂቃ በኋላ ደግሞ እንደገና ድጋሚ ይወርዳል። ከወረደ በኋላ ደግሞ እንደገና አፕ ይሆናል። ስለዚህ ቪዲዮአችሁ ላይ አፕ ኤንድ ዳውን የመሆን ነገር የሚያሳይ ከሆነ የሪቴንሽን ግራፋችሁ ይህንን ምልክት የሚያሳያችሁ ከሆነ ቪወሮቻችሁ አት ስፔሲፊክ ሞመንት ድሮፕ አውት እያደረጉባችሁ ነው ማለት ነው። ምን ማለት ነው? እዚች ጋር ዴሊቨር እያደረጋችሁት ያላችሁት ኢንፎርሜሽን ወይ ደግሞ እዚችኛዋ ደቂቃ ላይ እያወራችሁ ያላችሁ ነገር ቪዎቹ አልወደዱትም ማለት ነው፣ ወይም ደግሞ ተንዛዝታችሁባቸዋል ማለት ነው። ስለዚህ ይችን ታይሚንግ ላይ ሰዎች ኔክስት ብሎ ያሳልፏትና የሆነች ጠቃሚ ፓርቲ ደግሞ እንደገና ያያሉ ማለት ነው። ስለዚህ ምንድነው ፖሲብል የሆነ ቦሪንግ ሞመንት እናንተ ቪዲዮ ላይ አለ ማለት ወይም ደግሞ ኦፕን ሉፕ እየተጠቀማችሁ አይደለም ማለት። ኦፕን ሉፕ ማለት ነው ከዚህ በፊት ቪዲዮ ሰርቼላችኋለሁ፣ ቶፕ ላይ አስቀምጥላችኋለሁ። ስለነዚህ 5 ነገሮች ማለት የቪዲዮ ሁክ ስትራቴጂዎች ናቸው። ቪዲዮ ቶፕ ላይ አስቀምጥላችኋለሁ። ኦፕን ሉፕ ማለት ነው ሰዎቹ ቪዲዮአችሁን እየተከታተሉ እንዲሄዱ እንዲቆዩ የማያጓጓ አሰራር ማትጠቀሙ ከሆነ ወይም ደግሞ ማጓጓት ካልቻላችሁ ይወጣሉ ማለት። ስለዚህ ቪዲዮቻችሁን እስከ መጨረሻው እንዲያዩ እንዲጓጉ መጨረሻ ላይ የሚያገኙት ነገር ጠቃሚ እንደሆነ የሚገልጽ ኦፕን ሉፕ መጠቀም ይኖርባችኋል። ስለዚህ ምንድነው አላስፈላጊ ነገሮችን በማስወጣት ፓተርን ኢንተራፕትን መጠቀም ይኖርባችኋል። ስለ ፓተርን ኢንተራፕት ቶፕ ላይ የሰራሁትን ቪዲዮ ገብታችሁ ማየት ትችላላችሁ። ስለዚህ ኦፕን ሉፕ፣ ፓተርን ኢንተራፕት የምንላቸው የቪዲዮ ሁክ ስትራቴጂዎች ናቸው ማለት። ስለዚህ ከዘፍለፍ አድርጋችሁ ማያስፈልጉ ነገሮችን ከቪዲዮቻችሁ በማውጣት ሰዎችን ካሽ ሊያደርጉላችሁ የሚችሉ ሊጠቅሙላችሁ የሚችሉ ኢንፎርሜሽኖች እና ሊያቆዩላችሁ የሚችሉ ኢንፎርሜሽኖች ላይ ፎከስ ማድረግ ከቻላችሁ ይሄኛውን የሪቴንሽን ግራፍ መቀየር ትችላላችሁ ማለት። ስለዚህ ጠቃሚ ኢንፎርሜሽን ብቻ ኢንፎርም ለማድረግ ሞክሩ፣ ኦፕን ሉፕ ለመጠቀም ሞክሩ ማለት። ሌላ አራተኛውና ዩቲዩብ ላይ በጣም ዘሞስት ኮመን ነው፣ ስፔሻሊ ዩቲዩብ ላይ ጀማሪ የሆናችሁ ሰዎች ሁልጊዜ የሚያጋጥማችሁ ነገር ምንድነው? ኦዲየንስ ሚስማች ያለው ግራፍ ነው። ይህ ማለት ነው ቪዲዮ መጀመሪያ ትንሽ ሰዎች ብቻ ያዩታል፣ ከዛ ወዲያው ይፈጠፈጣል። ኢቭን ኢፍ የተወሰነ ደቂቃ እንኳን አይታይም። በቃ ቢሆን ክሊክ ያደርጉታል ይወጣሉ፣ ክሊክ ያደርጉታል ይወጣሉ። ይህ ማለት ነው ኦዲየንስ ሚስማች ነው። ይህ ማለት ነው የእናንተ ኮንቴንት እና ቪወሮቻችሁ አልተጣጣሙም ማለት ነው። ይህ ነገር ብዙ ጊዜ እነማን ላይ ሀፕን ያደርጋል? ጀማሪ ኮንቴንት ክሬተሮች እና እንዲሁም ደግሞ ዩቲዩብ ቻናል ገዝተው የሚጠቀሙ ሰዎች ይህ ነገር ብዙ ጊዜ ያጋጥማቸዋል። አንዳንድ ዩቲዩብ ቻናሎች በዜና ቢውልድ የተደረጉ ዩቲዩብ ቻናሎችን ካመጣችሁ በኋላ ድራማ ብትሰሩባቸው ሰዎች ኢንተረስትድ አይደሉም። እዛ ጋር ያሉ 100,000 ሰብስክራይበሮች ወይም ደግሞ 50,000 ሰብስክራይበሮች ዜና ፈልገው ነው ያንን ቻናል ሰብስክራይብ ያደረጉት። ለምሳሌ ይህንን ዩቲዩብ ቻናል ሰብስክራይብ የምታደርጉ ሰዎች እናንተ ከኔ ስለ ቴክ ኢንፎርሜሽን ማግኘት ፈልጋችሁ ነው። ሃይማኖታዊ ነገር ኔክስት ሌላ ሰው ቢሰራበት ይህንን ቻናል ሽጬለት እንዴት ልታዩት ትችላላችሁ? ምክንያቱም ኢንተረስታችሁ እሱን አይደለም። ሃይማኖታዊ ነገሮችን ስትፈልጉ የምትከተሏቸው ሌሎች ቻናሎች አሏችሁ። ስለዚህ እዚህ ቻናል ላይ ከሸጥኩለት በኋላ ቪዲዮችን አጥፍቶ ሃይማኖታዊ ቪዲዮ ቢሰራ እኔ መስጊያችሁ ቪዲዮን ክሊክ ልታደርጉ ትችላላችሁ። ከዛ በኋላ ግን የሚሰራው ነገር ያ ኮንቴንት እንዳልሆነ ስታውቁ ወዲያው ኤግዚት ታደርጋላችሁ። ስለዚህ ይሄኛው ምንድነው ኦዲየንስ ሚስማች ይባላል። ከዚህ በተጨማሪ ደግሞ አዳዲስ ቻናሎች ላይ በተደጋጋሚ እንዴት ይፈጠራል? የዩቲዩብ አልጎሪዝም ቻናላችሁን አንደርስታንድ ለማድረግ በሚሄድበት ርቀት ውስጥ የእናንተን ኦዲየንስ እስኪለይ ድረስ ለማይሆኑ ኦዲየንሶች ቪዲዮን ፑሽ አድርገውና ካዩት በኋላ ይወጣሉ። ይሄኛው ኖርማል ነው። ምክንያቱም የዩቲዩብ አልጎሪዝም የእናንተን ቻናል የእናንተን ኮንቴንት አንደርስታንድ ለማድረግ ጊዜ ስለሚወስድበት ዩቲዩብ ልምምድ ላይ ያለ የሚሰራው ስህተት ስለሆነ ጀማሪ ሆናችሁ ይህንን ግራፍ ካያችሁ ተስፋ እንዳትቆርጡ፣ ቪዲዮአችሁን እያስተካከላችሁ ለመቀጠል ሞክሩ። ነገር ግን ቻናል ገዝታችሁ የምትሰሩ ሰዎች ይህንን ሪቴንሽን ሺት ያያችሁ ከሆነ ቪዲዮአችሁ እየሞተ ነው፣ ቻናላችሁ እየሞተ ስለሆነ አሁኑኑ መቀየር ይኖርባችኋል። ስለዚህ ጀማሪ የሆናችሁ ሰዎች ይህንን ፕሮብለም ፊክስ ለማድረግ ኮንሲስተንትሊ ቪዲዮ አፕሎድ ማድረግ፣ ታይትሎቻችሁን ተቀራራቢ ለማድረግ መሞከርና ከዚህ በፊት እንደሰራውላችሁ የጀሚናይን አልጎሪዝም እየተከተላችሁ ቪዲዮ መስራት ብቻ ነው። ተስፋ ቆርጣችሁ እንዳትወጡ። በጣም ብዙ ጀማሪ ዩቲዩበሮች እዚህ ፓርት ላይ ነው ተስፋ ቆርጠው የሚወጡት። እኔ ራሱ ቻሌንጅ ሳደርገው የነበረ ነገር ነው። ስለዚህ ይህንን ፓርት ጥላችሁበት እንዳትወጡ። ጀማሪ ከሆናችሁ የዩቲዩብ አልጎሪዝም እናንተን ለመርዳት የሚያስፈልገው ጊዜ መሆኑን ተገንዝባችሁ ቀጥ ብላችሁ ኮንቴንታችሁን በመስራት ቀጥሉ ማለት ነው። ሌላ ላስት በት ኖት ሊስት አምስተኛ የምንለው የሪቴንሽን ግራፍ ታይፕ በጣም የሚገርም ሪቴንሽን ግራፍ ታይፕ ነው። ብዙ ሰዎች ይሄ አይነት ሪቴንሽን ግራፍ ሲገጥማቸው በጣም ኮንፊውዝድ ይሆናሉ። ምንድነው የሪቴንሽን ግራፍ የሚያሳየው? ቪዲዮአችሁ መጀመሪያ ላይ ከፍ ብሎ ይታያል፣ መካከል ላይ ይወርድና 5ኛዋ ደቂቃ ላይ ያላያችሁን ቪዲዮ ደግሞ በጣም ብዙ ሰው ያያታል። ከዛ ተመልሶ 7ኛውና 8ኛው ደቂቃ ላይ ያለው ቪዲዮ አይታይም። ከዛ ደግሞ ከ9 እስከ 10 ያለችውን አንድ ደቂቃ ደግሞ በጣም ብዙ ሰው ያያታል። ከዛ ደግሞ እንደገና ይወርዳል። ስለዚህ የሆኑ ደቂቃዎች ብቻ በጣም ይታያሉ፣ ሌላው ደግሞ አይታይም። ይሄኛው ባይዘው የሚገልጸው ቪዲዮአችሁ በጣም ቆንጆ እንደሆነ የሚገልጽ የሪቴንሽን ግራፍ ነው። ነገር ግን ሙሉ በሙሉ ቪዲዮአችሁ አይደለም ቆንጆ የሆነው። የቪዲዮቻችሁ የሆኑ ፖርሽኖች ሰዎች በጣም ወደውታል። ከዛ በኋላ ያለው ፓርት ግን ሰዎች አልወዱትም። ብዙ ጊዜ እንደዚህ ነገሮች የሚያጋጥሙት ፖድካስት ላይ ምናምን ነው። ምንድነው
እነዚህ ስፓይክ የሚያደርጉ ሞመንቶች ላይ ደግሞ በምፕ የሚያደርጉ ወደ ላይ የሚወጡ ሞመንቶች ላይ ቪዲዮአችሁ ሼር እየተደረገ ነው ማለት ነው። እነዚህ ስፓይክ የሚያደርጉ ወይም ደግሞ በምፕ የሚያደርጉ ሞመንቶች ላይ እዚችኛዋ ሞመንት ላይ ቪዲዮአችሁን ሰው ደቂቃዋን ኮት አድርጎ ሼር ያደርጋል። ብዙ ጊዜ እንደዚህ ነገሮች ፖድካስት ላይ ምናምን ያጋጥማል። ከሆነ ፖድካስት ላይ አጭር ፖርሽን እኛን የሚመለከተው ደግሞ ስለሆነ ፖይንት ላይ ያወራባት ፓርት ካለች እሷን ፓርት ሰዎች እንዲያዩ ሪኮመንድ ለማድረግ ደቂቃውን ብቻ ጠቅሰን ኮሜንት ላይ እንጽፋለን። ከዛ ሰዎች ክሊክ እያደረጉ እሷን ፓርት ያዩታል። ስለዚህ ያቺ ፓርት ብቻ ምን ታደርጋለች? በምፕ ታደርጋለች። ስለዚህ እሷ ፓርት ላይ ያለው ቪዲዮአችሁ በተደጋጋሚ ሼር እየተደረገ ነው፣ ደግሞ ሪዋቸብል ነው የሚለውን የሚገልጽላችሁ የሪቴንሽን ግራፍ ነው። ስለዚህ ምንድነው እነዚህ ሞመንቶች በጣም ሃይ ኢምፓክት አላቸው። በደንብ ሰው ወዷቸዋል። ሼር ተደርጎላቸው ኤግዛክትሊ ፖይንቷን ክሊክ አድርገው ደቂቃዋን ገብተው እያዩ ነው። 11ኛው ደቂቃ 10ኛው ደቂቃ ተብላ ተጠቁማ ገብታ እያዩ ነው። ነገር ግን ፉል ኢንታየር ቪዲዮአችሁ ግን በጣም ምርጥ ነው ማለት አይደለም። ስለዚህ ምርጥ ሞመንቶች አሉት ቪዲዮ አላችሁ ማለት። ስለዚህ ሪዋቸብል የሆኑ ሞመንቶች አሉት ወይም ደግሞ ምርጥ ሞመንቶች አሉት ማለት ነው ቪዲዮአችሁ። ስለዚህ እንደዚህ አይነት ግራፍ ሀሪፍ ነው። ነገር ግን በተቻለ መጠን ሁሉም ቪዲዮአችሁ ሙሉ በሙሉ ከፍ እንዲል ወይም ደግሞ ፒኩ ላይ ወይም ደግሞ ስፓይክ ሌቭሉ ላይ ራን እንዲያደርግ ኮንሲስተንትሊ እንዲቀጥል ማድረግ አለባችሁ። ይሄኛው ትንሽዬ ወጣ ገባ ማለት ነገር ስላለው ሞስት ኦፍ ዘ ታይም ይሄ ነገር ፖድካስት እና ቲቪ ሾዎች ላይ የሚያጋጥም የሾው ቻናሎች ላይ ፖድካስቶች ላይ የሚያጋጥም ፕሮብለም ነው። ሌላ ስድስተኛውና የመጨረሻው በዛሬ ቪዲዮ በጣም ሊጠቅማችሁ የሚችለው ነገር ወይም ደግሞ ዋናው ነገር ሁላችሁም እስካሁን የነገርኳችሁን 5 ነገሮችን የምታስተካከሉት እዚህ ስድስተኛው ላይ ለመድረስ ነው። ዩቲዩባችሁ ላይ ይህንን ግራፍ የምትመለከቱ ከሆነ ሲጀምር በጣም ሃይሊ ይጀምራል። ነገር ግን ሲወርድ ቀስ ብሎ ስሙዝሊ እየወረደ የሚሄድ ቪዲዮ ካላችሁ በጣም አሪፍ ነው። ይህ ማለት ነው ሁልጊዜም ቢሆን ቪዲዮ እንደተለቀቀበት ታይሚንግ የዛሬ ዓመት ስፔሲፊክ ኢንሲደንት ከሌለ በስተቀር በዛ ፍጥነትና በዛ ከፍታ አይታይም። አንድ ቪዲዮ አፕሎድ ታደርጉት የመጀመሪያው 15-20 ቀን በጣም ቤስት ነው። ከዛ ትንሽ ይወርዳል። ግን የሚወርድበት መንገድ ፍጥፍጥ ሳይሆን ኤል ሼፕ እስከሚመስል ድረስ መፈጥፈጥ ሳይሆን ያለበት ቀስ እያለ እየወረደ ስሙዝ የሆነ ፍላት የሚመስል ስትሬት ለመምሰል ትንሽ እየቀረው ግራፍ የሚሰራላችሁ ከሆነ ቪዲዮአችሁ ፐርፌክት ቪዲዮ ነው ማለት። ስለዚህ ሁላችንም እስካሁን የለፋንበትን ነገር የምንደክምበት እዚህ ፐርፌክሽን ላይ ለመድረስ ይህ ግራፍ ብዙ ነገሮችን ኤክስፕሌን ያደርጋል። የመጀመሪያው ስትሮንግ የሆነ ሁክ አላችሁ፣ ቪዲዮአችሁ ሲነሳ በጣም ሃይ ሆኖ የተነሳው። ከዛ በኋላ ክሊር የሆነ ስቶሪ አላችሁ፣ ለሰዎች ዴሊቨር የምታደርጉት ክሊር የሆነ ስቶሪ አላችሁ። ስለዚህ ሰዎች ስሙዝሊ እያዩላችሁ ነው። ከዛ በኋላ ኮንሲስተንት የሆነ ፔሲንግ አለው። ሰዎች በተደጋጋሚ የሚያዩት ወጥ የሆነ ደስ የሚል ፍሎ ያለው ቪዲዮ አላችሁ ማለት ነው። ስለዚህ እንደዚህ አይነት ቪዲዮ እየሰራችሁ ከሆነ ያላችሁ እዚህ ቪዲዮ ላይ የተጠቀማችሁትን መንገድ ኮምፕሌትሊ በተደጋጋሚ እየሰራችሁ ዩቲዩብ ቻናላችሁን ማሳደግ ይኖርባችኋል ማለት ነው። ስለዚህ ሪቴንሽናችሁ አደገ ማለት ገንዘባችሁ አደገ፣ ቻናላችሁ ሰብስክራይበራችሁ አደገ፣ ቪዋችሁ አደገ፣ ቪዲዮአችሁ ቫይራል ወጣ ማለት ነው። ይህንን ዛሬ ያስተማርኳችሁን የዩቲዩብ ማስተር ክላስ ወይም ደግሞ የሪቴንሽን ማስተር ክላስ ካወቃችሁ በኋላ በእርግጠኝነት ቪዲዮአችሁ በጣም ቫይራል ይወጣል። ለዚህ ነው ይህንን እንደ ኮርስ በክፍያ ልሽጠው ብል ኖሮ ከ35 ከ40 ዶላር ማለትም ከ5000 እስከ 6000 ብር ሊያስወጣችሁ የሚችል ወይም ደግሞ ላስከፍልበት የሚችለውን ኮርስ በነፃ በሚባል ዋጋ ሰጥቻችኋለሁ። ከእናንተ የሚጠበቀው አንድ ነገር ብቻ ነው። መጨረሻ ላይ ይህንን ቻናል ሰብስክራይብ ማድረግ ብቻ ነው። ምክንያቱ ደግሞ ከዚህ በኋላ እንደዚህ አይነት በትልቅ ገንዘብ ሌላ ቦታ ገዝታችሁ ልትማሩ የምትችሏቸውን ኮርሶች በነፃ ለእናንተ ዴሊቨር ማድረግበት ዩቲዩብ ቻናል ስለሆነ ሰብስክራይብ ማድረጋችሁ አይቀርም። መስራት የምትፈልጉ መለወጥ የምትፈልጉ ሰዎች ካላችሁ ሰብስክራይብ ማድረጋችሁ ለማይቀር አሁኑኑ ሰብስክራይብ አድርጉ። ይህንን ዛሬ የሰጧችሁን ኮርስ ሌላ ቦታ ላይ ቢሆን በስንት ብር ገዝታችሁ ትማሩት ነበር ወይም ደግሞ የስንት ብር ወርዝ ቫልዩ አለው ብላችሁ ታስባላችሁ? ሐሳባችሁን ኮሜንት ላይ አስቀምጡልኝ። አይ ሆፕ የዛሬ ቪዲዮ ትንሽ ሰፋ ያለና በጣም የሚጠቅም ኢንፎርሜሽን ያገኛችሁበት እንደሆነ አልጠራጠርም። እኔ ነገርኳችሁን ነገር ሙሉ በሙሉ ተግባራዊ የምታደርጉ ከሆነ ዩቲዩብ ቻናላችሁ እንደሚያድግ ፕሮሚስ ገባላችኋለሁ። ኔክስት በሌላ እንደዚህ አይነት ጽድት ያለና ጠቃሚ ቪዲዮ እንደምንገናኝ አልጠራጠርም። በሌላ ቪዲዮ እስከምንገናኝ ድረስ ቻው።